አርሰናል ነው የሚጫወተው አላላችሁም እንዴ? እና ሲቲ ምን ያደርጋል ደግሞ? ከመቼ ወዲህ ነው ቀይ መልበስ የጀመረው ሲቲ? መቼስ አርሰናል ራሱ ነው ይሄ ሁሉ ጎል ያዘነበው አትሉኝ? አንድ ጎል አስለምዶን ዛሬ ምን ነው ድንገት ቅይር? ኧረ ይሄ ራሱ ሲቲ ነው አርሰናል ነገር የሚጫወተው ማለት ነው። እንደዛ እንተማመን። ባለፈው ቻምፒየንስ ሊግ ዋላ እዛ አየ። አረ አርሰናል እንረጋጋ እንዴ! ሲቲ አለ ግን አለ 6 ፖይንት ምናምን ያ 9 ፖይንት ሊመለስ ነው። አረ ቶሎ ተጫወት ካለ አቤት በል ካለ እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቼ አላቅም ነው የምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው የምልህ በእርግጠኝነት አልተጎዳም። በምን እንዳወኩኝ ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64 ደቂቃ ራይስና ዩክሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ። 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባር። እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠኗል። ገባለ? በጎል ስኮርድ ማንሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገነዋል። አሁን ሰኞ ላብ በላብ ነው የምትሆኝ ነው የምልሽ። ገባል? ኤቨርተን የልጅነቴ ዊ አር ዘ ገነርስ ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አስተላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወትነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሪን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ ምንም ያወጣል። ሉዊስ ኬሪ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን እንዲህ እንድትጫወቱ እኮ ነው የምንፈልገው። በቃ አርሰናል እኮ በስማም እንዲህ እየቻላችሁ ሳካ ነው ሳላህ ነው ዛሬ የነበረው። በስማም እንዴት ነው የሚያምረው ጨዋታው ራሱ ማለት ኢዚ ራሱ ያቺ ኳስ። አረ እንደዚህ ተጫወቱ በቃ ብሉ አሳምናችሁን። እኔ ይመቸኛል በቃ አርሰናል እንደዚህ የሚጫወት ከሆነ። ፈርስት ሃፍ ምንድነው ይሄ አርሰናል አትሌቲኮ ነው ሻምፒዮንስ ሊጉንም ያሰጓል። በቃ እንዲህ የሚጫወት ከሆነ እንዴት ነው የሚያምረው። የዛሬውን አርሰናል አለማድነቅ ባይዘው አይቻልም። በቃ ደስ ሲል ለማየት ራሱ ደስ ሲል በስማ በተለይ ፈርስት ሃፍ ሳካ ማዱዌኬ ጭራሽ ከሳካ ጋር ማይገናኝ። በቃ ሳካ ሲጎድል ያጎርለዋል በቃ ቲሙን። እኔ ሳካ ዛሬ ነው የታየኝ። በቃ ይመቻችሁ ጀሞ 3-0 አሸንፏል። 6 ነጥብ ይመቻችሁ። መድኃኒዓለም አይቻልም እንደዚህ ከመጀመሩ። እኛ ምናውቀው አርሰናል ይሄ አይደለም በቃ አረፉ ላማ እነዚህ ሰዎች አመረሩት እናንተም ታመረሩት። የፋራ ቀልድ ጀመሩ። እናቴ ትሞት ያናቸውን አያቁም ብላ 35ኛ ሳምንት ላይ ፍሬ ከዳኝ ማሟክ እስካሁን በተመተ እንዴት ለምን ሶስት ጨዋታ ይቀር የዛሬው አርሰናል ደግሞ ግዛ ኪታ አባቱን የመጣው ምን አይነት አጮት ነው የምትጮተው? አፕሪል አለቀ። ለዛ ነው ሜይ ስለገባ ነው የምትጮተው። አተ እግዚአብሔርን ደነገጥኩኝ እኮ እኔ። በዛው አለቀ። በፈርስት ሃፍ 3-0 ማንጫ ነው እንዳለ እንዴ? ምንድነው እግዚአብሔር አንተ እኔ
በአንድ ሹት ኦን ታርጌት እኮ ነው የወጡት እነዚህ 9 አርሰናል 9 ሹት ኦን ታርጌት ፉላም በአንድ ሹት ኦን ታርጌት ነው የወጣው አለቀ እሱም አሁን በመጨረሻ ሰዓት ነው የሚሞካከሩት ዜሮ ነበር አይቻለሁ በደንብ ወይኔ ፉላም ግን እግዚአብሔርን ስንት ነገር ቆጠብቂ እንደነበር ዛሬን ቀን ቅዳሜን በቃ የሆነ ነገር ይፈጠራል በቃ ጫና ያረጋልበታል ብዬ እንካ በቃ 3 ነጥብ ሲቲ በቃ እንዳለ ሲቲ ላይ ብቻውን እኔ አውቀዋለሁ እኮ ፉላምን የወከተ ያ አርሰናል ፉላምን አጋይቷታል ፈርስት ሃፍ ነው ጨዋታውን የጨረሰው ግን በዚህ ጨዋታ ላነሰው የምፈልገው 1 ነጥብ ፈርስት ሃፍን ብያችሁ ነበር ሊዩስ ስኬሊን ማለት ነው ተዘርፋችሁ ነበር እርግጠኝነት አሁን አትሰጡንም ማለት ነው ሚድፊልደር ላይ ደፈር ቆፍጠን ብሎ ማሰለፍ ጀመረ የምን ዙቢሜንዲ ማለት ጀመረ ሰውየው ማለት ያኔ ምን የመሰለ ታለንት ማየት ጀመረን ልጁ ትቶ ሊወጣ ነበር ትቶ ሊሄድ ነበር ማለት ነው ቢባል ሊዩስ ስኬሊ ሲኒፐር ይባላል አምናት ስንት ትልልቅ ቡድኖች ጋር አስገብተው እነ ቫልቬርዴን እያጋደመ ሄዶ ሪያል ማድሪድ ጋር ሲጫወት ቋሚ ተጫዋች ሆኖ ሌፍት ባክ ብላ አሰልፈው ሚድፊልደር ላይ እነ ፓርቴን እያገዘ የምታውቀውን ተጫዋች 5ኛ ተመራጫችን እያልክ ትመጣል እኔ እግዚአብሔርን አንዳንዴ ላጣው ነው ይሄ ምንድነው የሚባለው ላጣው ነው ብለ አስበ መተችት ላገኘው ነው ብለ ማሞገስ በጣም ደባሪ ነው አሁን ማንቸስተር ዩናይትድ በእርግጠኝነት እንደማያገኘው እርግጠኛ ነኝ ግን ደግሞ ስኬሊ ምን አይነት ተጫዋች እንደሆነ እንዴት ያምነውን እንደረሳችሁት ዛሬ ግን ረስታችሁት የነበረው እንድታስታውሱ አድርጓችኋል ብዬ አስባለሁ በጣም ቤስት ማለት ቤስት የጨዋታው ቤስት ለኔ ትሮሳርድ ጸደይ ነበር ቪክቶር ዮኬሬሽ ሌላ ሌቭል ቡካዮ ሳካ ዋው ተመለስ በፈርስት ሃፍ ብቻ ሌላ ደረጃ ላይ ማለት ሌሎችም ጥሩ ነበሩ ሳሊባ ማጋሊሽም ጸደይ ነበር ዴቪድ ራይ 1-2 ኳስ ነው የተሞከረበት ዴ ኳስ ነው ፓንች ያደረገው የመጀመሪያው ኮርነር የወጣው ኳስ ምናምን ብቻ ለማንኛውም እኔ እንደዚህ ጥሩ ስትሆኑ ከማድነቅ ወደኋላ ግን አሸነፋችሁ መጥፎ ስትሆኑ ደግሞ መጥቼ ተቻለው ማለት ነው ለማንኛውም ይመቻችሁ ቤስት ነበራችሁ ከዚህ በኋላ ማንቸስተር ሲቲ ስራ ይጠብቃል ሚኬል አርቴታን የደፋር ውሳኔ ለመወሰን በጣም ይዘገይ ይመስለኛል በበኩሌ ኖርጋርድ ክርስቲያን ኖርጋርድ ታውቃላችሁ ለምን ተከዘተው በጣም ብዙ ጭቅጭቆች ነበሩ ማያሰልፈው ከሆነ በተለይ የሚል አንድሪያ በርታ ያላመኑበት ዝውውር ነው የሚል ጽሁፍ ማንበብ ያለው እዛ ቦታ ግን ኖርጋርድ ካልታመነ ሉዊስ ስኬሊም ቢሆን ከዛ በላይ እድሎች መስጠት ነበረበት ብያምናለሁ ዛሬ የፈርስት ሃፍ ቁጥሮቹን ያያየው ነበረ በጣም ያስገርማሉ ሰክሰስፉል ፓሶቹ ብዙ ናቸው 7 ዱኤል ኮንቴስት አርጎ 6ቱን አሸንፏል ኢንተርሴፕሽኖች ነበሩት 2 ኳስ ብቻ ሚስ ፕሌስ ፓስ የነበረው ማለት የኖረበት የሚችለው ቦታ ነው የሚመስለው በርግጥ ከዚህ በፊት በተደጋጋሚ ይጫወት ነበረ አርቴታ ግን አላረፈድክም ወይ ነው ግን ጨዋታውን ሰከንድ ሃፍ ምርጥ አርጎ አስተዳድሮት ጉልበቱን ቆጥሞ ፈርስት ሃፍ አስቆጠራቸው 3 ጎሎች 3-2 አሸንፎ ወጥቷል እናንተ ስለዚህ ውሳኔ የምታስባላችሁ ፎር ላይክ ሼር ማድረግ አይረሳ ያልገባኝ እንዳልገባኝ ግራ ገባኝ የገባኝ እንዳልገባኝ ግራ ገባኝ አለ ማፈር አለብህ ሁሉም ያቋማ ማፈር አለብህ አንገትን መዝፋት አለብህ ፈረስታፍቆ የማንቂያ ደውል ባልደውል እኮ ወያለው ዛሬ 6 ባዶ እኮ ለጥጦቷል እኮ ሁሉም እኮ ወያላ ደሞ እንደደነ ኳስ ጀመርክ እንዴ ሐራም ፉትቦል አልነበር የምትጮተው መቼ ነው እንደዚህ ጀመርኩ እንደዚህ ነው ወያላ እንደዚህ ነው ወይ ሰዎች ስለ ዋንጫ ይሉንታል ነው ወይ አማነሻ ደካማውን ፉላም ይሄን ያለው የምታሸንፈው አረኔ ዋንጫ ብትበሉ ደስ ይለኛል ግን አትበሉም አማነሃ ቃላጣው ለእናንተ ዛሬ ችላችሁ ነው ያሸነፋችሁ ዋንጫው ብሉት ግን ቃር ስለሚይዛችሁ ስለሚያቀርሻችሁ ምንም አልልም ግን አማንሃ ቢስሚላ የሚኬል አርቴታው አርሰናል ፉላምን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት አርሰናል ከረጅም ጊዜ በኋላ እንግዲህ 3 ንጹህ ጎል 3 ነጥብ አሳክቷል ቶተንሃምን ባልተሳሳት ቶተንሃም አራላ አንድ ማን ካሸነፈ በኋላ በሰፊ ግብ ልዩነት ማሸነፍ አልቻለም ነበርና ዛሬ ግን ምርጥ ፐርፎርማንስ ምርጥ 3 ነጥብ ነው ያሳካው ደስ የሚል ጨዋታ ነበር ለአርሰናል ደጋፊዎችም ደስ የሚል ነበር ብያስባለሁ ዋናው ምክንያቱ ግን በቃ ቡካዮ ጥሩ ላይ መመለስ ብቻ ሳይሆን በጥሩ ፐርፎርማንስ ላይ ነው የተመለሰው እሱ ጥሩ ከሆነ መቼም አሁን ከረፍት በኋላ እኮ በቀይ ነው ያው አርሰናል በጎል ነው የተጫወተው ተቀይሮ የገባው ከሱ አይሻልም እሱ በፎጣ እሱ ይሻላል ከረፍት በኋላ
አይታችሁት እንደው ያው በርግጥ 3 ቀድሞ ስላስቆጠረ የመልሱ ጨዋታ በሻምፒዮንስ ሊግ ስላለበት ልጆቹን በቃ እየቆጠበ ነበርና ፈልጎት ይመስለኛል። ፉልሃም እንደዛ ጫና ያደረገው ራሱ ፈልጎት ነው፣ እጅ ፍሬን ይዞ ነው እንጂ እንደው ከዛ በላይ መጨመር ይችል ነበር ብዬ አስባለሁ። ግን ልጆቹን ቶሎ ቀየራቸው። ጥሩም ማድረግ እንደዛ ማድረጉ። ግን ይሄ መፍትሄ ከዚህ በፊት ለምን አልሞክረውም? አንዳንዴ ይገርመኛል። አርቴታ በቃ አርሰናል እንደዚህ ነው። በቃ አሁን ደጋፊ ይሄን ሳይጠብቅ ነው ሰርፕራይዝ ያደርገው። ሲጠብቁት አርሰናል እታች ወርዶ ያገኙታል። ሳጠብቁት ደግሞ ላይ ወጥቶ በቃ አሁን ይሄን ነገር ብዙ አሁን ዛሬ ሉዊስ ስኬሊ ምናምን ሞክሯል። ይሄን ነገር ከዚህ በፊት መሞከር ይችል ነበርና ዝም ብላችሁ ኢንጆይ አድርጉበት ነው ብዬ የማስበው። በቃ አርሰናል ኢንጆይ አድርጉበት። በቃ ዝም ብላችሁ መጨረሻ ላይ የሚሆነው ይታወቃል። በቃ ማየት ነው የሚሻለው። አሁን ሲቲ 2 ጨዋታ አለው በርግጥ እጁ ላይ ግን አይታወቅም። ያ ነገር ነጥብ ሊጥ ይችላል፣ ምን ይችላል። ስለዚህ ያለፈውን ትቶ ኢንጆይ ማድረግ ይሻላል ብዬ አስባለሁ። ለማንኛውም ዛሬ ግን ጣፋጭ 3 ነጥብ ነው ያሳካችሁት። የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ እኮ ያናደደኝ ይህንን ፉልሃም ተማምኜ ቁርስ ፉል መብላቴ ነው። በርንሌ ነው የአርሰናል ተጫዋች ነው። ስሚዝሮ የአርሰናል ተጫዋች ነው። ተጎድቶ አልገባም እንጂ ኢዮቢ አርሰናል ነው። ምን አለፋችሁ ፉልሃም ራሱ የአርሰናል የት ኩባንያ ነው። ፉልሃምን ስናውቀው እንዲህ ነበር እንዴ? እንዴት ነው ምንችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦ የምንል ገባ አይደለም? ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽ እና ሳካ የሚያምር ኮላብ ገብቷችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብቷችኋል። ሉዊስ ስኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሀሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያል በጣም ነው የምትችለው። እኔ መድኃኒዓለምን ነው የምላችሁ። አንዳንዶቻችሁ ከእናንተ ጋር ተቃራኒ ለመሆን አርቴታን ጠልቼው ምናምን ይመስላችኋል አይደል? እግዚአብሔርን አይደለም። ይሄንን አቅም ስለማቀው ነው። ተጫዋቾቻችን በዚህ ደረጃ መጫወት እንደሚችሉ ከ3 ከ4 በላይ ጎል ማግባት እንደሚችሉ ስለምናቀው ያጣነው ይሄንን ፐርፎርማንስ ነው እንጂ እኛ አርቴታ እኮ ውለታው ውሎልናል እኮ ምንም የሚካድ ነገር እኮ አይደለም። ይሄንን ቀጣይ 3 ጨዋታ ደግሞ ቀጣይ ከዌስት ሃምን ከዛ በርንሌ ነው ከዛ የመጨረሻው ክርስቲያን ፓላስ ነው። በእናትህ አርቴታ በቃ ይሄን ዋንጫ ለኔ ስትል ስጠኝ። በቃ እውነት በቃ እድሜን ነው የገበርኩት እኔ ለዚህ ቡድን እና በጣም ደስ ብሎኛል። የዛሬው አርሰናል ታዲያ አያስደስትም? ሁሌ እንዲኮ መጫወት እንችላለን። የትኛውም ቡድን እኮ እኛ ላይ ሀያል መሆን አይችልም። ግን በቃ ያላንን አቅም መጠቀም መቻል አለብን። 3-4 ጨዋታ እየቀረን እኮ ማሸነፍ እንችል ነበር፣ ዋንጫ ማንሳት እንችል ነበር። እግዚአብሔር ማርያምን እኔ ዛሬ ለኔ አመት በዓል ፋሲካ ለኔ ዛሬ ነው። ትዝ ይላችኋል ዋዜማውን እንዴት እንዳሳለፍን፣ አመት በዓሉን እንዴት እንዳሳለፍን ትዝ ይላችኋል። ዛሬ ነው ለኔ ፋሲካ ማለት እና ወዳችኋለሁ። ማርያምን እኔ አርሰናል ደጋፊ እንዳለ ይመቹኛል። ግን ከእናንተ ተቃራኒ ለመሆን እናንተን ለመቃወም ምናምን አይደለም ቪዲዮ የምሰራው። በቃ ፋክት ነው። ይሄን ክለብ እናውቀዋለን ምን ያህል ፓወርፉል እንደሆነ ምን ያህል አቅም እንዳለው እና አርቴታ በቃ በተለይ ይሄን 3 ጨዋታ አቅምን ተጠቀምልን በእናትህ እና ኪንግ ብለን ቪዲዮ እንስራለን ፕሊዝ። ኮንግራ አርሰናላውያን። ይወጋ ይወጋ ይጎዳ ይጎዳ የነቃ የኔ 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 የፈረንጆቹ አዲስ ዓመት ከገባ 2026 ከገባ ማለት ነው። እንደዚህ አይነት አርሰናል በተለይ ፈርስት ሃፍ ያየነውን አርሰናል አይተናናቅም። የሁሉም የአርሰናል ደጋፊ ግን ጥያቄ ይሄንን አርሰናል ማየት ነበርና ዛሬ በጣም ደስ ብሎኛል። ቀን ላይ እንዳልኩት ምናልባት የኤፕሪል ከርስ አለ ማለት ነውና ሜይ ላይ ገብተናል። ጥሩ ነው ማለት ነው እና አልፈናል። 3 ጨዋታ ከ3 ጨዋታ በኋላ ከ3 ጌም በኋላ ከ3 የፕሪሚየር ሊግ ጌም በኋላ ምናወራው ስለ ሻምፒዮንነታችን ሊሆን ይችላልና በጣም አሪፍ ነው። ክሊን ሺት ይዘን መውጣታችን፣ 3 ጎል ማስቆጠራችን፣ ዮኬሬሽ ጎል ማግባቱ፣ ሳካ አሲስት ማድረጉ፣ ሳካ ጎል ማስቆጠሩ በጣም ጸዴ የሆነ ፐርፎርማንስ ነው። በተለይ የሉዊስ ስኬሊ ቢስሚላ ምርጥ ቦታ ነው የተገኘለት። ሪኮመንድ ሲደረግ ነበር፣ ሲዝኑን ሙሉ ሪኮመንድ ሲደረግ ነበር። በተለይ አዲሱ ዓመት ላይ ዙቢሜንዲ ወደ ኋላ ስታበዛ እየተባለ ነበረ። በጣም ነው ደስ ያለኝ በጣም ማለት ነው። አሁን ሙሉ ፎከሳችን
ወደ ሰኞ የሲቲ ጨዋታ ይሆንና እዛ ላይ ሄደን እንቋጥራለን ማለት ነው። ይመቸን። በጣም የሚገርም ጨዋታ ነው ያየነው። ፓፓፓ አረ ጉድ ነው ያራዳ ልጆች። አርሰናል በሚገርም ሞራል ነው ወደ ፕሪሚየር ሊጉ የተመለሰው ማለት ነው። በዚህ ሞራል የሚቀጥል ከሆነ አርሰናል ሊያጅ ለገናጅ አስቸጋሪ ነው። እንደዚህም ሲጫወት ዘንድሮ አልተመለከትንም ያራዳ ልጆች ማለት ነው። የሚኬል አርቴታ ሰራዊት ከዛ ሁሉ ነጥብ ተደረሰበት፣ ደከመ፣ ወደኋላ ፈገፈገ ሲባል ዛሬ ግን እሳት ለብሶ እሳት ጎርሶ ፉላሞች ነጥብ ያስጥሉታል ተብሎ ተጠብቆ ነበር። ነገር ግን ይሄ ሊሆን አይችልም አለ ቡካዮ ሳካ። ያራዳ ልጆች ቪክተር ዮኬሬሽ ሳካ ምን አይነት ጨዋታ ነው ስንመለከት የነበረው ማለት ነው። የዛሬው አርሰናል አብሶ የፈርስታፉ አውሬና ጭራቅ ነበረ። ጎሉን 3 ጎል አስቆጥሮ ወደ 4 ጎል አስፍቶታል። የ6 ነጥብ ልዩነት ይዟል ማለት ነው። አሁን ጫናው ተከርብቷል። የፔፕ ጋርዲዮሎ ሰራዊት ላይ ሆኗል ማለት ነው። ምን እንመለከታለን አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ናናናናናናና ቋጣሪው ለአንተ ቪዲዮ ሳልሰራ ወዴት ነው የምትሄደው? በቃ ቋጥረህ ማለት ነው። ማንም ሳይናገር ተከናንበህ ልተኛ አይደለ? ጋደም ልትል እንደው አርሰናል ይላጠኝ ይበቃኛል። ቲክቶክ ላይ ነው እመጣልሃለሁ። ቤተ እያንኳኳ ነው እመጣው። አርሰናል ዛሬ ይሸነፋል ብለህ እጅግ ተስፋ አድርገህበት የነበረው ጨዋታ ይህ ያልነበር እንዴ? ፉልሃም ጨዋታ አንድ ቅሌታም ቋጣሪ። አንቺስ ብትሆኝ ቋጣሪ ሂጅ አንቺም ቋጣሪ ያው ነሽ። እንዴት ነው ጨጓራችሁ? ተዋጠጠላችሁ እንዴ? ወተት እየጠጣችሁ በራሳችሁ ቡድን እንኳን አሁን በእኛ ሲያሸንፍ ወተት ጠጣ አሹ እንዲህ ስትቃጠሉ ስነዱ ደስ ነው የሚለኝ። ጉድ ነው የምናበለው ዘንድሮ። እንደው ዘንድሮ ጨጓራ ሄደጥ አበላለሁ። ዋንጫ በሎሽ እንዳትረሷት። አይ ፋታሪ ተኛ አትይም። ደግሞ ያፈጣል ደግሞ ያፈጣል። ይህንን ቪዲዮ ማለት ነው መጨረሻ ላይ አንድ መረጃ እነግራለሁ። አንድ ሊጠቅመው የሚችል ሰው ስላለ ሼር እንድታደርግለት። ከዛ በተጨማሪ ስንት ይላል ቋጣሪያን? ስንት ይላል እስቲ ንገሩኝ። ፈርስታፍ አስተኛ ናችሁ። ፈርስታፍ አጋደምንሽ። ሰከንድ አፍ በቃ ቀብርር ብለን ሳካዬን ቁጭውን ለማክሰኞኛ በትልቁ መድረክ ገና ገድያ አለብን። ለነገሩ አትሌቲኮን ለጠፍ ነው የምናደርጋት፣ ጠጓን ነው የምናይዛት። ዛሬ ግን ሚኬል አርቴታ የሚገርም ስራ ነው የሰራው። ይህን ማሊያ አሁን እጨፍርበታለሁ። ቁጭ ነው የማደርገው። ከነገ ጀምሮ የኤቨርተን ደጋፊ ነኝ። በዚህ ሰዓት ማለት ነው ክለባችን ለዋንጫ እየተፎካከረበት ባለበት ሰዓት ላይ 2 ጎልና 1 አሲስት ማድረግ በ45 ደቂቃ ውስጥ ቀልድ አይደለም። ይህንን ነው የምንፈልገው። ቪክተር ዮኬሬስ ንጉሱ ባለበት ዛሬ ቴሪ ዳንኤል ኦንሪ ባይዘው ኤምሬትስ ተገኝቶ እያየው ነበር። 14 ቁጥሩ ኢንሴፍ ሃንድስ ነው ያለው። በቃ ኢንሴፍ ሃንድስ። አሰልጣኝ ሚኬል አርቴታ በአባታችን አርሰን ቬንገር ተይዞ የነበረውን ሪከርድ አሻሽሎታል። አርሰን ቬንገር በ60 ጨዋታ 39 ዊን ነበራቸው። ዋንጫ የበላ ኢንቪንሲብል የሆንበት ዓመት ላይ ማለት ነው። ሚኬል አርቴታ በ58 ጨዋታ 40 ዊን ደርሶ የፕሮፌሰርን ሪከርድ አሻሽሏል። አስቀድሜ እንደነገርኩ ቪዲዮውን ሼር የምታደርግበት ሰዓት ደርሷል። ይኸውልህ ለምታውቀው ሹፌር ሼር አድርግለት። ወንድም ሊሆን ይችላል፣ ጓደኛ ብቻ ለሹፌሩ ሼር አድርግለት። ፓስ ላይ ምናምን ብቻ ነው የምታውቀው። ማይ ኤሪያ ያንጎ ማለት ነው ለአንተ የሚሆነውን የስራህን ኤሪያ ይዞልህ መጥቷል። ማይ ኤሪያ ምንድን ነው በለኝ። ማይ ኤሪያ ጋይስ የሆነ ቦታ ላይ ቆማችሁ ቦሌ ሊሆን ይችላል 2 ቦታዎችን ጥሪ እንዲደርሳችሁ ማድረግ መምረጥ ትችላላችሁ። አቅራቢያችሁ ሩቅ እንዳትሄዱ። ደግሞ አሁን ለምሳሌ ቦሌ ካለ አትላስ ሊሆን ይችላል፣ ቦሌ መድኃኒዓለም ሊሆን ይችላል፣ ኤርና ሙላን ብቻ አቅራቢያ ያለን በትንሹ ቢያንስ 2 ቦታዎችን መምረጥ ይኖርባል። ከዛ ግን ተጨማሪ 7% ኮሚሽን ካንተ ይታሰብባል። 3 ቦታ ስታደርግ 5%፣ 4 ቦታ ስታደርግ 4%፣ 3 ቦታ ስታደርግ 3% እየቀነሰ ይመጣል። ካንተ ብቻ የሚጠበቅብህ መረጥ ጥሪም ይበዛልሃል። ያንጎል አዲስ ነገር ማምጣት አይሰለቸውም። ያራዳ ልጅ ይኸውልህ ከዚህ በፊት ራሴ ማስታወቂያውን ሰርችላችኋለሁ። ሆም ዴስቲኔሽን አለ፣ ጂኦ ዞን አለ፣ ሰርጅ ዞን አለ። ብቻ በቃ አንተ በእናትህ ከምታውቃቸው የእግር ኳስ ዞኖች ወጣ ብለህ ማለት ነው ብዙ ዞኖችን ያንጎ ላይ ማግኘት ትችላለህ። ብቻ እንዳልኩ አፕሊኬሽኗን እዛው በተቀመጥክበት ዳውንሎድ አድርገህ ከአፕ ስቶርም ከፕሌይ ስቶርም በ5 ደቂቃ ሬጂስተር አድርገህ ስራህን መጀመር ነው። የፈጠነ ማይ ኤሪያን ኩክ አድርግ። በመጨረሻም ልላችሁ የምፈልገው ነገር ሂ ኢዝ ባክ፣ ቦታው ላይ ነው የተመለሰው ቡካዮ ሳካ። ኮንግራጋራስ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ